በዚች ምድር ላይ የሰው ስጋ የሚበላባት የራሷ የሆነ ዘመን አቆጣጠር ያላትና ሰማያዊ ጅንስ መልበስ በሞት ሊያስቀጣ የሚችልባት ሀገር አለ ብላችሁ ታስባላችሁ? ዛሬ ወደ ዓለማችን እጅግ ምስጢራዊና ዝግ ወደ ሆነችው ሀገር ሰሜን ኮሪያ ወስዳችኋለሁ። ቪዲዮ መጨረሻ ላይ የምነግራችሁ አስደንጋጭ በጭራሽ ከጭንቅላታችሁ አይወጣም። ዝግጁ ናችሁ? ወደ ጉድ ወደ ተሞላችበት ሰሜን ኮሪያ ጉዟችን እናደርጋለን። ሰላም ጤና ይስጥልኝ አሽዋርልድ ቤተሰቦች። ዓለማችን ላይ ካሉ ሀገራት ሁሉ እጅግ ምስጢራዊ ወደ ሆነችው ጠንካራ ህጎች የታሰረችው ሀገር የትኛዋ እንደሆነች ያውቃሉ? ዛሬ በቪዲዮአችን ወደ ሰሜን ኮሪያ ወስዳችኋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ የምትለዋን ቀዩን ምልክት አጥፍታችሁ ቪዲዮን ከመጀመራችሁ በፊት ላይክ አድርጋችሁ ጀምሩት። በዚች ምድር ላይ አንድ ሰው በሰራው ጥፋት ምክንያት ልጆቹና የልጅ ልጆቹ ጭምር ዘብጥያ የሚወርዱበት ሀገር አለ ብላችሁ ታስባላችሁ? ዛሬ ዓለማችንን እጅግ ምስጢራዊና አስፈሪ ወደሚያደርጋት ሰሜን ኮሪያ ወስዳችኋለሁ። በተለይ አሁን የምነግራችሁ አንድ አስደንጋጭ ህግ በጭራሽ ከጭንቅላታችሁ አይወጣም። ዝግጁ ናችሁ? የወንጀለኛ ዘር ከምድር መጥፋት አለበት ወደሚባለው ሰሜን ኮሪያ አሰቃቂ ህግ ወስዳችኋለሁ። የመጀመሪያው የሰሜን ኮሪያ አስፈሪው የሶስት ትውልድ ቅጣት ወይም ደግሞ የዘር ማጥፋት ህግ ይሉታል አንዳንዶች። በሰራው ስህተት ምክንያት ንጹህ የሆኑ ወላጆች፣ ሚስት፣ አልፎም ተርፎም ገና ያልተወለዱ ልጆች አብረው እድሜ ልክ ቢታሰሩ ወይም ቢገደሉ ምን ይሰማሃል? ይህ በፊልም ላይ የምታየው አስፈሪ ታሪክ ሳይሆን በሰሜን ኮሪያ ውስጥ በየቀኑ የሚተገበር ጨካኝ ህግ ነው። የመሪዎችን ፎቶግራፍ ማበላሸት፣ በፖለቲካው ስርዓት ላይ ቅሬታ ማንሳት ወይም ደግሞ የውጭ ሀገር ፊልሞችን ማሰራጨት ለሶስት ትውልድ የሚያስቀጣ ከባድ ወንጀል ነው። ይህ ከፍተኛ ጥቃት የሚያስከትሉ ወንጀሎች ለኛ ተራ ሊመስሉ ይችላሉ። ለሰሜን ኮሪያ መንግስት ግን የህልውና አደጋ ናቸው። አንድ ሰው ከሰሜን ኮሪያ በድብቅ ወጥቶ ወደ ደቡብ ኮሪያ ወይም ወደ ሌላ ሀገር ለመሄድ ቢሞክር ቢያዝ ቤተሰቦቹ ሙሉ ለሙሉ ወዲያውኑ ይታሰራሉ። ግለሰቡ ማምለጥ እንኳን ቢችል በሀገር ውስጥ የቀሩት ወላጆቹና ልጆቹ የእርሱን ዋጋ ይከፍላሉ። መንግስት አንድ ሰው ሀገር ከዳተኛ ነው አርጎ ብሎ ካሰበው ግለሰቡ ብቻ ሳይሆን መላው ቤተሰቡ ተለቅመው ወደ ማጎሪያ ካምፕ ይወርዳሉ። ይህም የእርሱ ወላጆች፣ ባለቤቱን፣ ልጁንና የልጅ ልጆቹን ይጨምራል። ቤተሰቦቹ አንዴ ወደ ማጎሪያ ካምፕ ከገቡ በኋላ ተመልሰው የመውጣት እድላቸው እጅግ ጠባብ ነው። ከህፃናት እስከ አዛውንት በቀን እስከ 12 ሰዓት በከሰል ማዕድን ማውጫና በከባድ እርሻዎች ላይ እንዲሰማሩ ይደረጋሉ። በዚህ ህግ ምክንያት ካምፕ ውስጥ የተወለዱ ልጆች ምንም አይነት ጥፋት ሳይሰሩ ወንጀለኛ ተብለው እንዲያድጉ ይደረጋል። ህይወታቸውን እዛው ካምፕ ውስጥ በባርነት እንዲያሳልፉ ይገደዳሉ። ይህ ህግ ከመቀጣጫነት ባለፈ ህዝቡን በአንድ ሰንሰለት አስሮ ለመግዛት የሚያገለግል ትልቅ ስልት ነው። በሰሜን ኮሪያ ባለስልጣኖች ዘንድ የከዳተኛ ልጅ ከዳተኛ ነው የሚል ጽኑ እምነት አላቸው። ይህ ህግ የወንጀለኛ ደም ሙሉ በሙሉ ከምድር ለማጥፋት ታስቦ የተሰራ ነው። በማጎሪያ ካምፕ ውስጥ የሚገኙ ሴቶች እንዳይወልዱ ይደረጋል። ቢወልዱ እንኳን ልጆቻቸው እንደ ሰው ሳይሆን እንደ ወንጀለኛ ዘር ተቆጥረው እጅግ አሰቃቂ በሆነ ሁኔታ ውስጥ ያድጋሉ። የተባበሩት መንግስታትና የተለያዩ የሰብአዊ መብት ተሟጋቾች ይህ ህግ በሰው ልጅ ታሪክ ውስጥ ካሉ እጅግ ዘግናኝ ድርጊቶች አንዱ በመሆኑ በተደጋጋሚ ቢገልጽም የሰሜን ኮሪያ መንግስት ግን አሁንም ይህንን ድርጊቱን ቀጥሎበታል። በሰሜን ኮሪያ ውስጥ ነፃነት የሚለው ቃል ምን ያህል ውድ እንደሆነ ከዚህ ህግ መረዳት ይቻላል። አንተ በሰራው ስህተት ምክንያት ገና ያልተወለደ ልጅ ዋጋ የሚከፍልበት ዓለም። ይህን አስደንጋጭ መረጃ ስትሰሙ ምን ተሰማችሁ? እባካችሁ ይህን መረጃ ለብዙዎች እንዲደርስ ሼር አድርጉት። ቪዲዮን ከወደዳችሁት ላይክ እያደረጋችሁ፣ ለቻናላችን አዲስ የሆናችሁ ዛሬ ገና የመጣችሁ ቪዲዮን እንደወደዳችሁት ለማወቅ ሰብስክራይብ የምትለዋን ቀዩን ምልክት ጠቅ አድርጋችሁ ደውል ምልክቷን ኦን ላይ ማድረጋችሁን እንዳትረሱ። በቀጣዩና አስፈሪ ወደሆነ ደግሞ ወደ ሁለተኛው ልሰዳችሁ። በቤቶ እሳት ቢነሳ ቀድሞ የሚያድኑት ማንን ነው? ልጆችዎን ወይስ ውድ ንብረቶን? በሰሜን ኮሪያ ግን ምርጫው ሌላ ነው። ልጆችዎን ለማዳን ከመሞከሮ በፊት ቀድሞ ማዳን ያለቦት የሀገሪቱ መሪ ፎቶግራፎችን ነው። ይህ ካልሆነ ግን ሞት ወይም የእድሜ ልክ እስራት ይጠብቆታል። ዛሬ ስለ ሰሜን ኮሪያ ቅዱሳን ፎቶግራፎችና በየቤቱ የሚከናወኑ አስደንጋጭ ህጎች እነግራችኋለሁ። በሰሜን ኮሪያ እያንዳንዱ ዜጋ በቤት ውስጥ ሊያደርጋቸው የሚገባ አንድ ትልቅና ጥብቅ ግዴታ አለ። ይህም የቀድሞዎቹን መሪ ማለትም የኪም ኤል ሱንግንና የኪም ጆንግ ኢልን ፎቶግራፍ በቤት ውስጥ መስቀል ነው። እነዚህ ፎቶግራፎች በማንኛውም ግድግዳ ላይ አይሰቀሉም። በቤት ውስጥ ካሉ ግድግዳዎች ሁሉ ከፍ ብሎ በሚታይ በላዩ ላይ ምንም አይነት ስዕልም ሆነ ጌጣጌጥ በሌለበት ንጹህ ግድግዳ ላይ ብቻ መሆን አለበት የሚሰቀለው። መንግስት በየጊዜው ወደ ቤቶች እየገባ ድንገተኛ ፍተሻ ያደርጋል። ፎቶግራፎቹ ላይ ትንሽ ስንጥቅ፣ ጭረት ወይም አቧራ ከተገኘ የቤቱ ባለቤቶች ከፍተኛ ቅጣት ይጠብቃቸዋል። ፎቶግራፎቹን ለማጽዳት ማንኛውንም ጨርቅ መጠቀም አይቻልም።
ለመሪዎቹ ፎቶ ማጽጃ ተብሎ የተለየ ልዩ ጨርቅ ብቻ ጥቅም ላይ መዋል አለበት። በሰሜን ኮሪያ ሕግ መሰረት እነዚህ ፎቶዎች ከሰው ልጅ ሕይወት በላይ ዋጋ ይሰጣቸዋል። በሀገሪቱ ውስጥ ቤታቸው በእሳት ሲቃጠል ልጆቻቸውን ጥለው የመሪዎቻቸውን ፎቶ ለማዳን ወደ እሳት ውስጥ የሚገቡ ወላጆች አሉ። ይህንን አድርገው ፎቶውን ካዳኑ እንደ ጀግና ይቆጠራሉ። ፎቶውን ሳያድኑ ቀርተው ግን ልጆቻቸውን ይዘው ከወጡ እንደ ከዳተኛ ተቆጥረው ወደ እስር ቤት ይወረወራሉ። በተለያዩ የጎርፍ አደጋዎች ወቅት ሰዎች ራሳቸውን ለማዳን ከመሞከር ይልቅ የመሪዎቻቸውን ፎቶግራፎች ከፍ አድርገው በመያዝ ሲሰምጡ የሚታዩባቸው አጋጣሚዎች በሰፊ ይነገራሉ። ይህም የሚያሳየው ህዝቡ ምን ያህል ፍርሃት ውስጥ እንዳለ ነው። በመደርደሪያ ውስጥ የሚገኝ አንድ ተራ ሰማያዊ ጂንስ ለእስራት አልፎም ተርፎም ለሞት ይዳርገኛል ብለው አስበው ያውቃሉ? በዓለማችን ላይ አንድ ሀገር ይህንን ተራ ልብስ እንደ ትልቅ የጦር መሳሪያ ትቆጥራለች። ሰሜን ኮሪያ ሰማያዊ ጂንስ ለምን አጥብቃ ትጠላለች? ቱሪስቶች ይህንን ልብስ ለብሰው እንዳይታዩ የሚደረገው ለምንድን ነው? ዛሬ የፋሽን ምርጫ ሳይሆን የፖለቲካ ወንጀል ስለሚሆነው የሰሜን ኮሪያዊ ሰማያዊ ጂንስ ትንሽ ሚስጥር ልንገራችሁ። በሰሜን ኮሪያ ውስጥ ሰማያዊ ጂንስ መልበስ በሕግ በጥብቅ የተከለከለ ነው። ይህ ክልከላ የመጣው ከፋሽን ጋር በተያያዘ ሳይሆን ከጀርባው ትልቅ የፖለቲካ ምክንያት ስላለው ነው። የሰሜን ኮሪያ መንግስት ሰማያዊ ጂንስ የአሜሪካ ኢምፔሪያሊዝም ምልክት አድርጎ ነው የሚቆጥረው። ጂንስ ከአሜሪካ ባህል ጋር በቀጥታ የተያያዘ በመሆኑ ይህ ልብስ መልበስ ለጠላት ሀገር አድናቆት እንደማሳየት ተደርጎ ይቆጠራል። መንግስት የውጭ ሀገራትን በተለይም የምዕራባውያን ባህል በዜጎች ላይ ተጽዕኖ እንዳያደርስ ከፍተኛ ፍርሃት አለበት። ሰማያዊ ጂንስ መልበስ የካፒታሊዝም መርዝ ወደ ሀገሪቱ እንዲገባ በር መክፈት ነው ተብሎ ስለሚታመን ነው። ዜጎች ከአገር በቀል ልብሶች ውጪ እንዳይለብሱ ይገደዳሉ። ይህ ህግ በዜጎቹ ላይ ብቻ ሳይሆን ወደ ሀገሪቱ የሚገቡ የውጭ ሀገራት ቱሪስቶች ላይ ተፈጻሚ ይሆናል። አንድ ቱሪስት ሰማያዊ ጂንስ ለብሶ ወደ ሰሜን ኮሪያ ቢገባ ወደ አንዳንድ ታሪካዊና ቅዱስ ተብለው በሚታሰቡ ቦታዎች ለምሳሌ የመሪዎች ሐውልት ወዳሉበት ወይም የክብር መቃብሮች ዘንድ እንዳይጠጋ ይደረጋል። ቱሪስቶች ጂንስ ለብሰው በሰሜን ኮሪያ ዘንድ ከታዩ ዜጎች ለምን እኛም አንለብስም የሚል ጥያቄ እንዳያነሱ ወይም የምዕራባውያን ህይወት የተሻለ እንደሆነ እንዳያስቡ ከፍተኛ ጥንቃቄ ይደረጋል። ፎቶግራፍ በሚነሱበት ጊዜ ቢሆንም ቱሪስቶች እንዲህ አይነት ልብስ ለብሰው ከታዩ ይከለከላሉ። አንድ የሚገርም ነጥብ አለ። ሰሜን ኮሪያ የምጠላው ሰማያዊ ወይም ደግሞ ብሉ ጂንስ ብቻ ነው። ጥቁር ጂንስ ግን ይቻላል። አልፎ አልፎ ጥቁር ጂንስ መልበስ እንደ ሰማያዊ ጥብቅ ቅጣት ባይኖረውም አሁንም በባህል ፖሊሶች ውስጥ አይን ውስጥ መግባት ነው። ነገር ግን ሰማያዊ ቀለም የአሜሪካ የባህል ምልክት ተደርጎ ስለተፈረጀ ዋናው ጠላት እሱ ነው። በሰሜን ኮሪያ ጎዳናዎች ላይ ወንጀለኞችን ብቻ ሳይሆን የሰዎችን አለባበስ የሚቆጣጠሩ የባህል ፖሊሶች አሉ። እነዚህ ፖሊሶች በከተማ ውስጥ እየተዘዋወሩ የሰዎችን የልብስ ቁመት፣ የቀለም አይነት እና የፀጉር ስታይል ይፈትሻሉ። አንድ ሰው ሰማያዊ ጂንስ ለብሶ ቢገኝ ልብሱ በሰዎች ፊት እንዲቀደድ ወይም ደግሞ እንዲወረስ ሊደረግ ይችላል። ሕጉን ጥሶ የተገኘ ሰው በስራ ቦታው ወይም በትምህርት ቤቱ ጓደኞቹ ፊት ቆሞ ለምን የምዕራባውያን ፋሽን ተከተልኩ የሚል የንስሐ ቃል ወይም የራስ ትችት እንዲያቀርብ ይገደዳል። በጃፓን የባህር ዳርቻዎች ላይ በየዓመቱ የሚታየው ክስተት ዓለምን አስበርግጓል። ምንም አይነት ሰው የማይታይባቸው ነገር ግን በአሰቃቂ ሁኔታ የሞቱ ሰዎች አጽም የሞላባት ምስጢራዊ ጀልባ በባህሩ ላይ ይንሳፈፋሉ። እነዚህ መንፈስ ጀልባዎች ወይም ደግሞ ጎስት ሺፕ ከየት መጡ? በውስጣቸውስ ያሉ ሰዎች እንዴት ለዚህ ዘግናኝ ሞት ተዳረጉ? ዛሬ የሰሜን ኮሪያ የጭካኔ አገዛዝ ሌላኛውን ገጽ እናያለን። በባለፉት ጥቂት ዓመታት ውስጥ በጃፓን የባህር ዳርቻዎች ላይ በመቶ ሺዎች የሚቆጠሩ ትንሽ የእንጨት ጀልባዎች ተንሳፈው ይገኛሉ። እነዚህ ጀልባዎች ሲገኙ አብዛኛውን ጊዜ ባዶ ናቸው ወይም ደግሞ በውስጣቸው የበሰበሱና አጽማቸው ብቻ የቀረ የሰዎችን አስክሬን ይይዛሉ። በጀልባዎቹ ላይ የሚገኙ ጽሑፎች፣ የሰሜን ኮሪያ ባንዲራ ቀለሞችና በውስጣቸው የሚገኙ ጥቂት ቁሳቁሶች ጀልባዎቹ የመጡት ከሰሜን ኮሪያ መሆኑን ያረጋግጣሉ። ይህ ሁሉ ስቃይ የሚጀምረው ከመንግስት በሚሰጥ የምግብ ኮታ ትዕዛዝ ነው። የሰሜን ኮሪያ መንግስት ለሰራዊቱና ለህዝቡ የሚሆን ምግብ እጥረት ሲያጋጥመው ወታደሮቹንና ተራ ዜጎቹን ከፍተኛ መጠን ያለው አሳ ይዛችሁ ካልመጣችሁ ብሎ ያስገድዳቸዋል። እነዚህ ሰዎች የሚላኩት ለጥልቅ ባህር አሳ ማጥመጃ ባልተሰሩ አሮጌና ትንሽ የሞተር ጀልባዎች ነው። በቂ ምግብ፣ ውሃና አልፎም ተርፎ አስተማማኝ የሆነ ነዳጅ ሳይሰጣቸው የአገሪቱን ኢኮኖሚ ግብ አሟሉ ተብለው ወደ አደገኛው ባህር ይገፋሉ። አንዴ ወደ ባህሩ ከገቡ በኋላ የሚያጋጥማቸው ሁኔታ እጅግ አሰቃቂ ነው። ጀልባዎቹ አሮጌ በመሆናቸውና በባህር ላይ ነዳጅ ይጨርሳሉ ወይም ደግሞ ሞተራቸው ይበላሻል። በዚህ ጊዜ ጀልባዋ በሞገድ እየተገፋች ወደማታውቀው አቅጣጫ ትጓዛለች። ሰዎቹ መገናኛ ሬዲዮ ወይም ደግሞ ጂፒኤስ መሳሪያ ስለሌላቸው እርዳታ መጠየቅ አይችሉም። በዚህም በበረሃማ ባህር ላይ
ለሳምንታት አልፎም ተርፎም ለወራት ተርበውና ተጠምተው አንዱ በአንዱ ወቀፍ ላይ ይሞታሉ። ነፋስና የባህር ሞገድ ጀልባዋን ገፍቶ የጃፓን ዳርቻ እስኪደርስ ድረስ በውስጧ ያሉት ሰዎች አጽም ብቻ ይቀራል። ይህ ታሪክ የሰሜን ኮሪያ አገዛዝ ለዜጎቿ ሕይወት ቅንጣት ያክል እንኳን ግድ እንደሌላት ትልቁ ማሳያ ነው። እነዚህ አጽሞች ዝም ያሉ ቢመስልም ስለ ሰሜን ኮሪያ አገዛዝ ግን ጭካኔ በጩኸት ይናገራሉ። ለሆድ ቁርሻ ሲባል በባህር ዳርቻ ላይ የሚቀሩ እነዚህ ምስኪን ዜጎች በታሪክ በዓለማችን ላይ ካሉ እጅግ አሳዛኝ ክስተቶች አንዱ ነው። እናንተስ ይህን ታሪክ ስትሰሙ ምን ተሰማችሁ? ቪዲዮውን ለሌሎች በማጋራት ይህን እውነታ እንዲያውቁ አግዙ። ለቻናላችን ቤተሰብ ካልሆናችሁ ሰብስክራይብ የምትሏን ቀዩን ምልክት ወደ ነጭ በመቀየር የደውል ምልክቷን ኦንላይን በማድረግ አስገራሚና ድንቅ መረጃዎችን ታገኛላችሁ። 21ኛው ክፍለ ዘመን ሰው የሰውን ስጋ ሊበላ ይችላል ብለው ያስባሉ? በሰሜን ኮሪያ ግን ይህ የፊልም ታሪክ ሳይሆን በረሃብ የተጨነቁ ዜጎች የሚፈጽሙት ዘግናኝ ድርጊት መሆኑን ይናገራሉ። መንግስት በሀገሪቱ ላይ ያለውን የረሃብ ቀውስ ለመደበቅ ቢሞክርም ከመጋረጃው ጀርባ ግን እጅግ ዘግናኝ የሆኑ ነገሮች እየተፈጸሙ ነው። ይህ መረጃ በይፋ ባይረጋገጥም ከሀገሪቱ በድብቅ የወጡ ስደተኞችና አንዳንድ ሚስጥራዊ ሪፖርቶች የሚያሳዩት እውነታ እጅግ ይዘገንናል። በዘጠናዎቹ መጨረሻ ላይ በነበረው ታላቅ ረሃብ ወቅት ሰዎች የሚበሉት ሲያጡ የገዛ ልጆቻቸውን ወይም ደግሞ የሞቱ ሰዎችን ስጋ እስከ መብላት እንዳልደረሱ ይናገራሉ። በአንዳንድ አካባቢዎች የአሳማ ስጋ ነው ተብሎ የሚሸጠው ስጋ ምንጩ የማይታወቅና የሰው ስጋ ሊሆን ይችላል የሚል ከፍተኛ ስጋት በህዝቡ ውስጥ አለ። ይህ መንግስት ሆን ብሎ ረሃብን ባለመቆጣጠሩ የመጣ የሞራል ዝቅጠት ነው። ሰሜን ኮሪያ ለዓለም የምታሳየው ሰልፍና ሚሳኤል ሳይሆን ከጀርባ የደበቀችው ይህ የዜጎች ስቃይና ሞት ነው። እውነተኛ አስፈሪ ነገር። አንድ ሰው ከረሃብ የተነሳ የሰውን ስጋ እስከ መብላት የሚደርስበት ህይወት ምን ያህል ዘግናኝ ነው። ይህ ቪዲዮ ስለ ነጻነት እንድናስብ ያደርገናል። ስለ ሰሜን ኮሪያ የሰራውላችሁ ቪዲዮ እዚህ ላይ ያበቃል። የትኛው ክፍል በይበልጥ አስደነገጣችሁ? ኮመንት ላይ ጻፉልኝ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ የምትሏን መንካታችሁን እንዳትረሱ። ስለተከታተላችሁኝ አመሰግናለሁ። ቻው።